ያልነገሰው ልዑል በታሪክ የተረሳው የቢዛንታይን ልዕልት ያገባው በልጁ ሐዘን ተቆራምዶ የሞተው ኦርሃን ጋዚ እውነት ፍላቪየስ የሱ ኮማንደር ነበር? በዛሬው ፕሮግራማችን ላይ የኦርሃንን ህይወት በታሪክ መነጽር እንዳስሳለን። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ከብዙዎች ጋር እንድንደርስ እንጠይቃለን። አሰላሙ አለይኩም። በቱርክ የተከታታይ ፊልም ታሪክ ትልቅ ተጽዕኖ ካሳደሩት ፊልሞች ውስጥ በግንባር ቀደምትነት የሚጠቀሰው በድሪልስ ኤርቱሩል የተጀመረው ኩሩሉስ ኡስማንን አስከትሎ በዚህ ሰዓት ደግሞ ኩሩሉስ ኦርሃንን እያሳየን ይገኛል። ምንም እንኳን ኦርሃን የታሪክ ፍሰቱን ተከትሎ የራሱ ተከታታይ ቢሰራለትም በታሪክ ገጾች ውስጥ ዘ ፎርጎተን ፋውንደር ወይም የተረሳው መስራች በሚል ቅጽል ስም ይታወቃል። ኦርሃን የተወለደው ዛሬም ሆነ ድሮ ስመ ገናና በሆነችው የአናቶሊያ ግዛት ስር የነበረችው ሱጉት ውስጥ ነበር። 1281 አካባቢ እንደሆነ ይነገራል። ምንም እንኳን የኦቶማን የታሪክ አሻራ ያረፈባትና የካይ ግዛት የጀመረበት ቦታ ቢሆንም ዛሬም ላይ ሱጉት ከ15000 እስከ 20000 ሰዎች ብቻ የሚኖሩባት አነስተኛ ከተማ ናት። ኦርሃን ከአባቱ ኡስማን ዘፈርስት እንዲሁም ከእናቱ ማሉህን ሃቱን የተወለደባት ሱጉት ዙሪያዋን በትናንሽ የቢዛንታይን ከተሞችና ምሽጎች የተሞላች ነበረች። ካዮች የሚጠቀሙት የአኗኗር ዘይቤ ኖማድ ወይም ዘላን ተብሎ የሚጠራውን ነበር። አንድ ቦታ ለረጅም ጊዜ አይቀመጡም። ወደ ሱጉት የሚሰፍሩት አስቸጋሪውን የብርድ ወቅት ተከትሎ ነበረ። የከተማዋ ዙሪያ በቢዛንታይኖች የተከበበ እንደመሆኑ በየጊዜው የተለያዩ ጥቃቶች ይኖሩ ነበር። ኦርሃንም ገና በልጅነቱ ነው ራስን የመከላከልን ጥበብ የተማረው። ፊልም ላይ እንደምናያቸው በጣም ግዙፍ ጦር በሰዓቱ አልነበራቸውም። ለዚህም ጭምር ሲል ነበር አባቱ ኡስማን በይ በትልቅ ግንብ የታጠረችውንና በሰዓቱ ማንም አይደፍራትም የሚባልላትን የቡርሳን ቤተመንግስት ድል ለማድረግ የህይወት ግቡ ያደረገው። ኦርሃን ከልጅነቱ ጀምሮ ፈረስ የመጋለብ፣ የቀስት እንዲሁም የጎራዴ ፍልሚያን እንዲሁም የጦር ስትራቴጂን በሚገባ ተምሯል። ሃይማኖታዊ እንዲሁም ብስለትን በአባቱ እንዲሁም በእርሱ ላይ ተጽዕኖ አሳድባሉት ሼህ ኤዳባሊ ተምሯል። ኦርሃን ስልጣኑን ሙሉ ለሙሉ በእጁ የገባው አባቱ ኡስማን ዘፈርስት ከ1323 እስከ 1324 ባለው ጊዜ ውስጥ ከሞተ በኋላ ነበር። ነገር ግን ኦርሃን ራሱን ሱልጣን ወይም ንጉስ ብሎ አልጠራም። በአንጻሩ ቤይ ማለትም አለቃ ወይም የጎሳ መሪ የሚል ማዕረግ ይጠራ ነበር። ነገር ግን ማስተዋል ያለብን ምንም እንኳን ፊልሙ ላይ እንደምናየው ራሱን ሱልጣን ብሎ ባይጠራም እንኳን በታሪክ ያለው እንዲሁም ያደረጋቸው ተግባራት ለ800 ዓመታት አካባቢ በስልጣን ላይ ቆየው የኦቶማን ኢምፓየር መሰረትን የጣለ እና መንገዱንም ያመቻቸ መሪ ነው። የመጀመሪያው የኦርሃን ድል። ኦርሃን አሳካቸው ከሚባሉት ትላልቅ ነገሮች ውስጥ አንዱ ቡርሳን ድል ማድረጉ ነበር። ከረጅም ዓመታት ዘመቻ በኋላ ነበር በ1326 ቡርሳን ድል ሊያደርግ የቻለው። ነገር ግን ዘመቻው ረጅም ዓመታትን ይፍጅ እንጂ ኦርሃን ድል ያደረገው ግን ኡስማን ከሞተ ከጥቂት ወራት በኋላ ነበር። የቡርሳ ድል መደረግ በዋነኝነት 3 ጥቅሞች ነበሩት። የመጀመሪያው ቡርሳ ለመጀመሪያ ጊዜ ትልቅ የሆነች የኦቶማኖች ዋና ከተማ ሆነች። ሁለተኛ ኦቶማኖች መጀመሪያ ላይ ከነበሩበት የዘላንነት አኗኗር ወጥተው አንድ ቦታ መስፈርን ቻሉ። ይህም የሀገርነት መንፈስን እንዲላበሱ አደረጋቸው። በሶስተኛነት ደግሞ ኦርሃን የመጀመሪያውን መንግስታዊ መዋቅር ዘረጋ። ቡርሳን ከእጁ ካስገባ በኋላ መስጂዶች፣ ገበያዎች እንዲሁም ትምህርት ቤቶች እንዲሰሩ አዘዘ። ይህ ድርጊትም በብዙ መልኩ የኦቶማኖችን ኢምፓየር መሰረት የጣለ ነገር ነበር። እውነት ኦርሃን ሱልጣን ነበር? ከተጀመረ ጥቂት ወራትን ባስቆጠረው ኩሩሉስ ኦርሃን ተከታታይ ፊልም ላይ የተወሰኑ ክፍሎችን ካየን በኋላ ኦርሃን ራሱን ሱልጣን ወይም ንጉስ ብሎ ሲያውጅ ተመልክተናል። ነገር ግን ታሪክን መለስ ብለን ስንመለከት ይህንን አናገኝም። ኦርሃን በጊዜው ካሳተማቸው ሳንቲሞች በመነሳት የተጠቀማቸውን ስሞች ስንመለከት ቤይ፣ ኤሚር፣ ሊደር ኦፍ ጋዚ የሚል ብቻ እናገኛለን። በታሪክ መዛግብት ላይ በትክክል ተጽፎ የምናገኘው ሱልጣን የሚለውን ማዕረግ የተጠቀመው ሙራድ ዘፈርስት የሚባለው ንጉስ ነው። ኦርሃን አውሮፓን በመሬት መንቀጥቀጥ የጣለበት ምሽት ዓመቱ 1354 ነበረ። ለ10 ዓመታት ኦቶማኖች በኦርሃን ጋዚ በመታገዝ አናቶሊያን እያሰፉ ይገኙ ነበር። ነገር ግን በእነርሱና በቀሪው ዓለም መካከል የቆመ አንድ ነገር ነበር። እሱም አውሮፓ ነበረ። ጠባብ የሆኑ የውሃ መተላለፊያዎች ለቢዛንታይኖች ትልቅ ወደብ ሆነዋቸው ነበረ። እነዚህ የተለያዩ ግንቦችን የሚገነቡባቸውና ምሽጎችን የሚሰሩባቸው ቦታዎች ነበሩ። እነዚህም በኤዥያና በአውሮፓ መካከል መጠበቂያ ቦታዎች ነበሩ። ከነዚህም ውስጥ በስትራቴጂ ታዋቂ የሆነው ቦታ ጋሊፖሊ በመባል ይታወቅ ነበረ። ለመቶ ዓመታት የተገነቡት ግንቦች በታሪክ የሚታወቁና የቢዛንታይን ድንበሮችን የጠበቁ ነበሩ። ነገር ግን እጣ ፋንታ ታሪክን የሚቀይርበት ቀን ነበር። አንድ ቀን ምሽት የመሬት መንቀጥቀጥ ተከሰተ። ኃይለኛ የሆነ የመሬት መንቀጥቀጥ እዛ አካባቢ በመከሰቱ ህንፃዎቹ መናጋት ጀመሩ። ማማዎቹ ተሰነጣጠቁ። ጋሊፖሊ በታሪክ ይነገርላት የነበረችው መፈራረስ ጀመረች። ከተማ ውስጥ ትልቅ ረብሻ ተነሳ። ብዙ የቢዛንታይን ነዋሪዎች በፍርሃት መሸሽ ጀመሩ።
ቤታቸውን ትተው ወደ ሌሎች ቦታዎች ማፈግፈግ ጀመሩ። ይህንን ሰርጥ ተሻግሮ ኦቶማኖች ይህንን ነገር ወዲያውኑ ሰሙ። ይህንንም በማየት ሱሌይማን ፓሻ የኦርሃን ጉጉ የነበረው ልጅ ወዲያውኑ ጦሩን ማዝመት ጀመረ። ኃይሉን በአንዴ ካሰባሰበ በኋላ ምሽቱን እንደ ሽፋን በመጠቀም የኦቶማኖችን ወታደሮችን ይዞ የዳንደርላይን ቀጭን የውሃ መስመሮች ተሻገረ። እዛም በደረሱበት ወቅት ከተማዋ የእውነትም ተረብሻ ነበረ። ሰዎች የሚሄዱበት አጥተው ነበረ። በዚህም የተነሳ ከፊት ለፊት የገጠማቸው ተቃውሞ በጣም አነስተኛ ነበረ። ኦቶማኖች ወደ ከተማዋ ገቡ። መግባት ብቻም አይደለም፣ ባንዲራዎቻቸውን ጋሊፖሊ ላይ አውለበለቡ። በታሪክ ለመጀመሪያ ጊዜ ኦቶማኖች ቋሚ የሆነ የአውሮፓ መሬት አገኙ። ይሄ ቅጽበት የኦቶማኖችን ታሪክ ሙሉ ለሙሉ የቀየረ ነበረ። ከዚህ በኋላ ኦቶማኖች በትልቁ ድንበራቸውን ማስፋፋት ጀመሩ። የባልካን መሬቶች ላይ ግዛታቸውን መትከል ጀመሩ። ከምዕታት በኋላ ጦራቸው ሙሉ ለሙሉ ወደ ደቡባዊ ምዕራብ አውሮፓ ተስፋፋ። ትንሽ ወታደሮችን ይዞ የቢዛንታይኖች ድንበር ላይ የሰፈረው ጦር አሁን ግን አውሮፓ ላይ መስፋፋት ጀመረ። ይሄ ነገር በታሪክ ትልቅ ነገሮችን ቀየረ። የዛን ቀን ምሽት የመሬት መንቀጥቀጥ አውሮፓን መክፈቱ ኦቶማኖች በታሪክ የሚነገርለትን ከ600 ዓመታት በላይ የቆየውን ኢምፓየር ለመገንባት ስር የጣለ አጋጣሚ ነበረ። አሳዛኙ የሱሌይማን ፓሻ ሞት በ14ኛው ክፍለ ዘመን አጋማሽ ኦቶማኖች በፍጥነት እያደጉበት ወቅት ነበረ። በዚህ ጊዜ መሪ የነበረው ኦርሃን ጋዚ ይሁን እንጂ አውሮፓውያኖች ላይ ተጽዕኖ እያሳደረ የነበረው ግን ኦርሃን ሳይሆን ልጁ የነበረው ሱሌይማን ፓሻ ነበረ። ሱሌይማን ጀግና ነበረ፣ አእምሮም ስል ነበረ። ከዚህም በላይ የተካነ ኮማንደር ነበረ። ኦቶማኖችን ጠባብ በሆኑ በውሃ መስመሮች እየመራ የጋሊፖሊን ከተሞች ድል ለማድረግ የበቃው እሱ ነበረ። ለዚህም ኦቶማኖች ታሪካዊ ጀብዳቸውን የፈጸሙበት ክስተት ነበረ። ለኦርሃን ሱሌይማን ልጁ ብቻ አልነበረም፣ ቀጣዩ የኦቶማኖች ዕጣ ፈንታ እንጂ። ብዙዎች አንድ ቀን ትልቅ ገዢ እንደሚወጣው እርግጠኞች ነበሩ። ነገር ግን ዕጣ ፈንታ ሌላ እቅድ ነበራት። አንድ ቀን ወታደሮችን ይዞ ፖሉ በምትሰኝ ኮረብታ በሚበዛባት ቦታ ላይ በመሻገር በነበረበት ወቅት ፈረሱ አንሸራተተውና ወደቀ። ነገር ግን የወደቀበት ርቀት ቀላል አልነበረምና ሱሌይማን ክፉኛ ተጎዳ። በዙሪያው የነበሩ ሰዎች እሱን ለማገዝ ብዙ ሞከሩ። ነገር ግን ሱሌይማንን ማትረፍ አልቻሉ። በብዙዎች ዘንድ ቀጣዩ ንጉሥ ይሆናል ተብሎ ሲታሰብ የነበረው ሱሌይማን በዚህ አጋጣሚ ሕይወቱ አለፈ። ይህንን ዜና የሰማውም ኦርሃን ክፉኛ ተሰበረ። የታሪክ ጸሐፍቶች እንደሚናገሩትም ኦርሃን ከዚህ በኋላ ንግስናው ወይም መሪነቱን መቀጠል ተስኖት ነበረ። በዚህም የተነሳ ሕይወቱ ሳያልፍ አብዛኛውን የአስተዳደርነት ድርሻውን ለሌላኛው ልጁ ለሙራድ ዘፈርስጥን አሳልፎ እንደሰጠው ይነገራል። የመጀመሪያውን የኦቶማኖችን ጦር የመሰረተ ኦርሃን አሳካቸው ከሚባሉት ትላልቅ ነገሮች ውስጥ አንደኛው የተደራጀ ጦር መመስረቱ ነበር። ከኦርሃን በፊት የነበረው የኦቶማን ኃይል ይጠቀም የነበረው ብዙ ጊዜ ከጎሳቸው የሚነሱትን ጋዚ ተብለው የሚጠሩትን ተዋጊዎች ነበረ። ነገር ግን ኦርሃን የተደራጀ ጦር መሰረተ። አንዳንድ ባለታሪኮች እንደሚገልጹት ይሄ ይንስሪዎች የተነሱበት ስርዓት እንደሆነ ይነገራል። ይንስሪዎች ማለት በብዛት የተለያዩ ፊልሞች ላይ የምናያቸው፣ በተለይ ደግሞ መህመድ የሚሰኘው አሁን ላይ የሚታየው ፊልም ላይ በብዛት የምንመለከታቸው ወታደሮች ሲሆኑ ዓለማችን ካየቻቸው ጠንካራ ወታደሮች ውስጥ የሚጠቀሱ ናቸው። እነዚህ ይንስሪዎች የተመሰረቱበት ስርዓት ኦርሃን የጀመረው እንደሆነ ይነገርለታል። ይህም በኋላ ላይ ኦቶማኖች ግዛታቸውን ወደ ተለያዩ አቅጣጫዎች በፍጥነት እንዲያሰፉ የረዷቸውን ወታደሮችና የጦር አመሰራረት የተዘረጋበት መንገድ እንደሆነ ይነገራል። ፍላቪስ የእውነት የኦርሃን ኮማንደር ነበር። አዲስ በተጀመረው ኩሩሉስ ኦርሃን በሚሰኘው ፊልም ላይ ፍላቬስ የሚሰኘው ገጸ ባህሪ በብዙዎች ዘንድ የተወደደ ገጸ ባህሪ ነው። ነገር ግን ይህን ገጸ ባህሪ ተወዳጅ እንዲሆን ካደረጉት ነገሮች ውስጥ አንዱ የቢዛንታይን ወታደሮቹ ነው። ነገር ግን ደግሞ ባህሪውና ማንነቱ የተለየ መሆኑ፣ ከዚህም ባሻገር ደግሞ ከፋጡማ ጋር የነበራቸው የፍቅር ግንኙነት ነበር። ታሪክን ወደ ኋላ መለስ ብለን ስንመለከት ግን ፍላቬስ የሚሰኝ ኮማንደርን አናገኝም። ስለዚህ ፍላቬስ ሙሉ ለሙሉ በፊልሙ ላይ የተጨመረ ፈጠራ መሆኑን መመልከት ይቻላል። ይህ የአሰራር መንገድ በቲአርቲ የፊልም ኢንዱስትሪ ውስጥ በጣም የተለመደ ነገር ነው። ኩሩሉስ ኦርሃን ላይ ብቻ ሳይሆን ኡስማን ላይ እንዲሁም ደግሞ ከሱም በፊት የነበሩት የኤርቱሩልና መሰል ፊልሞች ላይ ታሪካዊ ጭማሪዎችን ተመልክተናል። መጨመር ብቻ ሳይሆንም አንዳንድ ታሪኮች ደግሞ አግባብ ባልሆኑ መንገድ ሲጠመዘዙ ማስተውለናል። ይህም ከአንድ በላይ ጥቅሞች ያሉት ሲሆን የመጀመሪያው ታሪክን እነርሱ በሚፈልጉበት መንገድ ለማፍሰስ ይጠቅማቸዋል። ሁለተኛው ደግሞ ተመልካቾች ፊልሙን ለመመልከት ታሪኩ ብቻ በቂ ስለማይሆን ተመልካቾች እንደሚወዱት
አድርገው ለመስራት ሲሉ ታሪክን በተለያየ መንገድ ሲቀይሩት አስተውለናል። በዚህም የተነሳ ፍላቪየስ ትክክለኛ የኦርሃን ኮማንደር ብቻ ሳይሆን ፍላቪየስ የሚሰኝ ገጸ ባህሪ እንጂ ታሪክ ላይ ትክክለኛ ሰው አለመሆኑን መረዳት ይቻላል። ከዚህም ባለፈ ኦርሃን ራሱን ንጉስ ወይም ደግሞ ሱልጣን ብሎ እንዳላወጀ መገንዘብ ይኖርብናል። እርሱ የካይ ጎሳ መሪ የነበረ በቢዛንታይኖች ድንበር አቅራቢያ የሚገኝ ግዛት ውስጥ የነበረ የጎሳ መሪ እንጂ ራሱን ንጉስ ብሎ የጠራ ሰው አልነበረም። ነገር ግን ለኦቶማኖች አሻራ ከጣሉ ሰዎች ውስጥ አንዱ ነበረ። ሳንቲሞችን አስቀርጿል። ይንሲሮች የሚመሰርቱበትን የጦር አገዛዝ እንዲኖር አድርጓል። መንግስታዊ አስተዳደሮችን መስርቷል። ቡርሳን ድል አድርጓል። ከዚህም ባሻገር የተለያዩ ፖለቲካዊ ጫናዎችን ለማሳደርና ዲፕሎማት መሆን ከጦር አምባገነናዊ መሪ መሆን የተሻለ እንደሆነ ለዓለም ያሳየ መሪ ነበረ። የኦርሃንን ማንነት ለማሳየት በጥቂቱ የሰራንላችሁ ቪዲዮ ይህንን ይመስል ነበረ። ሐሳብ አስተያየቶች ካላችሁ ኮሜንት ላይ ያሳውቁ። መልካም ቀን ይሁንላችሁ።